ቢሮ ኃላፊ ብርጋዴር ጀነራል አሳምነው ጽጌ አቀነባባሪነት የመፈንቅለ መንግስት ሙከራ ተደርጎ ሳይሳካ ከሽፏል። የአማራ ዲሞክራሲያዊ ፓርቲ አዴፓ ከመላው የክልላችን ህዝብ ጋር በመሆን የክልሉን ሰላምና መረጋጋት ለማረጋገጥ በሚሰራበት እንዲሁም የክልሉ ህዝብ ባለበት ወቅት ይህ ሴራና ጥቃት የድርጅታችን ብቻ ሳይሆን የመላው ህዝባችን ጥቃት ነው። የክልሉ የጸጥታ መዋቅር ሰሞኑን ባደረገው ግምገማ የክልሉ ህዝብ የህግ የበላይነት እንዲከበርና ደህንነቱ እንዲረጋገጥ ጥያቄ እያቀረበ መሆኑን እንዲሁም አመራሩ ይህንን በአግባቡ እንዳልመራው ድምዳሜ ላይ ደረሰ በመሆኑ የክልሉን ህዝብ መታደግ ሲገባ እንደዚህ አይነት አስነዋሪ ተግባር መፈጸሙ እጅግ የሚያሳዝንና የሚያሳፍር ነው። ምንም እንኳን ይህ የተቀነባበረ ሴራ ቢሞከርም ሙከራው የከሸፈ ከመሆኑም በላይ ሴረኞችን በቁጥጥር ስር ለማዋል የክልሉ የጸጥታ መዋቅር ከመከላከያ ሰራዊታችንና ከፌዴራል ፖሊስ ጋር በጋራ እየሰራ ነው። መላው የክልላችን ህዝብ ይህንን አሳፋሪና አሳዛኝ ድርጊት የፈጸሙትን አካላት በቁጥጥር ስር ለማዋል መንግስት እየሰራ መሆኑን በመገንዘብ ክልሉን ከጥፋት ለመታደግ መረባረብ በሚያስፈልግበት ወቅት ላይ እንገኛለን። ስለሆነ ዲሞክራሲያዊ ፓርቲ አዴፓ ሁኔታውን የመቆጣጠርና የማረጋጋት ስራ እየሰራ መሆኑን በመገንዘብ መላው ህዝባችንና ማንኛውም የታጠቀ ኃይል በተለመደው የሰከነና የተረጋጋ ሁኔታ አካባቢውን እንዲጠብቅ እና እንዲያረጋጋ እየጠየቅን በተከታታይ የሚሰጡ መረጃዎች እንድትከታተሉ ጥሪውን ያስተላልፋል። የአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ጽህፈት ቤት ሰኔ 15 2011 ዓ.ም ባህር ዳር